አልዓዛር በአብርሃም እቅፍ በሰማይ ጉባኤ ፊት ይጽናናል። እምንሞተው ሕያው ለመሆን እንዴ ታምኑት የለ እንዴ? ወርዳለሁ አለ ወረደ። እውነት ነው አለ ነው አይደለም? እውነት ነው። ሞታለሁ አለ ሞተ። ነሳለሁ አለ ተነሳ። ያረጋለሁ አለ አረገ። ዳግሜ መጥቼ ወስዳችኋለሁ አለ። ይሄ ሁሉ የታመነ ከሆነ ወገኖቼ የሚያምንብኝ ቢሞት እንኳን ምን ይሆናል? ምን ይሆናል? አሁን ስለ አንድ አስደናቂ ሕያው ስለሆነች ነፍስ ነው እኛ እዚህ የተሰበሰቡ። ታምናላችሁ አታምኑ? ታምናላችሁ አታምኑ? እናምናለን። እምናምነውን ግን መኖር መልመድና መጀመር አለብን። ልባችሁ በጣም በሐዘን እንዳይከብደው ያሟሟቱን አይነት እያሰባችሁ እንዳትጨነቁ። ከጌታችን በቀር በግፍ የሞተ አለ እንዴ? የትኛውም አይነት የግፍ አሟሟት ቢሟሟት እንኳን ልባችን የማይከብደው እንዲህ አይነት ሞቶ ያዳነን ጌታችን ስላለ ነው። ስለዚህ በዚህ ቃል እንጽናናለን። ሐዋርያው ቅዱስ ጳውሎስ በዚህ ቃል ተጽናኑ ነው የሚለው። በየትኛው ቃል? የሚያምንብኝ ቢሞት እንኳን ምን ይሆናል? በመቃብር ያሉ የእግዚአብሔርን ድምፅ የሚሰሙበት ቀን ይመጣል፣ ሕያው ይሆናሉ። ከዚህ የበለጠ ምን መጽናኛና ምን ማረፊያ ያለው ወገኖች? ይሄንን የሚያምን ነው ክርስቲያን የሚባል። የክርስትና ዋና ኃይል ዋና ግቧ ባለፈውም ተናግሬዋለሁ። በሞት ላይ ጌታችን በተቀዳጀው ድል ለኛም አረቦኑን ተስፋ በመስጠቱ ምክንያት ነው። ለዚህ ነው ቀና እኮ የምንለው። ቀና ብለን የተፈጠርነውም እኮ ለዛ ነው። እንደ እንስሳ ያላስጎነበሰን እኮ ለዛ ነው። አሁን በሚገጥሙ ሐዘኖች አጎንባሾች እኮ ማይኖሩት እኮ ለዛ ነው። ሞት የእግዚአብሔር የምህረቱ አካል ነው። መጽሐፍ ቅዱስ እንዲህ ይላል፣ ካልሞትክ ምን አትሆንም? ምን አትሆንም? ምን አትሆንም? ይሄ ታላቅ መጽናኛ ነው ወገኖች። ከዚህ በላይ መጽናኛ የት ይገኛል ወገኖች? ትሞታለህ የሚለውን ሐሳብ ሁሉ ጊዜ የሚያስብ ሰው በሚገጥሙ አንዳንድ ሞቶች ድንጉጥና ፈሪ አይደለም የሚሆነው። ማር ይስሐቅ ኃጢአተኛ ሰው ሞትን ይፈራዋል፣ ጻድቅ ሰው ግን ሕይወትን ስለሚወድ ሞትን ይናፍቀዋል የሚለው ለዚህ ነው። ኃጢአት በጣም እየተጫነን ሲመጣ ወገኖቼ በጣም ፈሪዎች፣ በጣም ድንጉጦች፣ በጣም በሞት ፊት በጣም ምስኪኖች ነው እየሆንን የምንመጣው። በጣም ነው ፈሪዎች ምን ሆነው። የጽድቅ የቅድስና የዘላለም ሕይወት ተስፋ በልባችን ሲመላለስ ደግሞ ሞትን በጣም ነው የምንንቀው። እንደውም አሁን እንዳለው ማር ይስሐቅ ሞትን የምንናፍቅ ነው ምን ሆነው ወገኖቼ። እዚህ ደረጃ ላይ ስለምንደርስ ነው መሞት አይደለም ትሞታለህ የሚለውን ነገር እንኳን ሰው መስማት አይፈልግም። አሁን መራር ነው። ይሄን ማስተማር እንኳን ከባድ። ግን አንድ ዘላለማዊ እውነት መጽሐፍ ቅዱሳችን ላይ ተቀምጧል። ሐዋርያው ቅዱስ ጳውሎስ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና በሚለው አረጋግጦልናል ወገኖቼ። ጥቅም ነው። እኛ ገና ስላልገባን ነው እንደ ጉዳት የምናየው። ጥቅም ነው። ለዚህ እኮ ነው
ጥቅም ነው ብሎ የመሰከረን ይሄንን ቃል ትቀበሉታላችሁ አትቀበሉትም? ምን ነው በከፊል ነው አንቀበለው? ጥቅም ነው። ለምንድን ነው ጥቅም የሆነው? ራሱ ይመልስልናል። ፊልጵስዩስ መልእክት ምዕራፍ 1 ቁጥር 21 ላይ ነው ይሄን ያለው። ለምንድን ነው ጥቅም የሆነው ሲል ከሁሉ ይልቅ እጅግ ምን የሚል ነው? የሚሻል ወደ ተሻለ ህይወት ነው ያረፉ ደጋግ ክርስቲያኖችን የምንልካቸው ወገኖች። ሁሉ ጊዜ አስቡት፣ በጣም ወደ ተሻለ ህይወት እንዴ! ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ከመኖር በላይ ምን የተሻለ ህይወት አለ ወገኖች? አለ? ምን ቃላት ይገልጸዋል? ምን ቅኔ ይበቃዋል? ምን ስፍራ አለው? በደረቱ የሲኦልን እሳት ታቅፎ ከማሻገር በላይ እንዲህ አይነት አባት የት ይገኛል? ምን መዝነን ምርር ብለን እናለቅሳለን ወገኖች? ምን አስበን ሞቱብን ብለን እንጨነቃለን? ከኛ በላይ ከሚወዳቸው አምላክ በላይ እንዴት አድርገን ልንወዳቸውና ልናፈቅራቸው እንችላለን? ከዚህ አምላክ ጋር ከመኖር በላይ ለሰው ምን የሚጠቅመው ነገር በምድርና በሰማይ ውስጥ አለ? አናቅልለው እንጂ ክርስቲያኖች፣ ሰማያት ቢጠቀለሉ ምድር በአንድ ቋት ውስጥ ብትገባ በምድር ያለው ሀብት ሁሉ ቢሰጠን ከጌታችን ጋር ከመኖር በላይ ምን ህይወት አለ? እባካችሁ እንደ ቀላል እንዳትመዝኑት። ለሄ ከክርስቶስ ጋር ልኖር እናፍቃለሁ የሚለው ለማለት ብቻ የተባለ ይመስላችኋል? ለኛ ነው ጥቅስ ብቻ እየሆነ የተቸገርነው ወገኖች። ወደዛ ቅፍ ነው የላክነው ወንድማችንን ብለን እና ምን ይሆን? እሱ ነው እኮ ማያጽናናን፣ እሱ ነው እኮ የሚረብሸን፣ እሱ ነው የሚንጠን። አቤት ምንኛ የታደለች ነፍስ ትሆንች ነፍስ! አሁን እናንተ ደሙን መፍሰሱን ወይ ሌላ ነገር ነው የምታስቡት። አሁን እቺ ነፍስ በሰማይ ጉባኤ ፊት ባገለገላት ታቦት ዘዶር በመተባት በእመቤታችን ፊት እንዴት ተማለል ይሆን እቺ ነፍስ! አቤት እንዴት ብርሃን ትጎናጸፍ ይሆን! ይሄን ታምናላችሁ? ገመኑ እንጂ አሁን እኮ አለማመን ነው ልባችንን የከበደው። ወደ ሰማይ የምንልካቸው ነፍሳት እንዴት ወደ አስደናቂ ብርሃን ገቡ! ድል ከነሱ ከበኩራት ማህመር ጋር ዘመሩ። ይሄ እኮ ክርስትናን በጥልቀት ለገባቸው ሰዎች ይቅርታ አድርጉልኝ የሰርጋቸው ቀን እኮ ነበር። አባፋም ለዚህ ምስክር ነው። ምስክር ሳላነሳይን አልተናገርኩም። አባፋም የተባለ አባት ሊገሉት ሲመጡ ነጭ ልብሱን ለብሶ ወጣና እነሆ የሰርጌ ቀን አላት። ጭንቀ የምን ቀን ገና እኮ እኛ እኮ እንደው ይቅርታ እናንተ ማሳነስ አይደለም ራሴን በማየቴ ነው ይሄን የምለው። ከዚህ ውስጥ ይሄኔ ስንት የበቃ ይኖር ይሆናል? የሰርጌ ቀን እናንተ የምታውቁት የሰርጌ ዕለት ሌላ ሊሆን ይችላል። ነውም አይደል? እንጃ። የሰርጌ ዕለት የሚለው እኮ የክርስቲያኖች ከክርስቶስ ጋር ሙሽርነትን የተቀበለበት እኮ ነው። የሚዋሃድበት ቀን እኮ ነው። አብሮ የሚኖርበት ቀን እኮ ነው አይደል? ራት አለ፣ ሰርግ አለ። እንዴ ወደዛ ሰርግ መላክ ጥቅም ነው ጉዳት ነው? እናንተ ምንድነው? ገና 5 ደቂቃ አልታስብብኝ ነው ጌታ ከፍቶታል። ወንድማይ ግድ የላችሁ ፍቅራችሁ የታወቀ ነው። ከጌታችን ፍቅር ግን እንደማይበልጥ እርግጥ ነው። ሐሳባችሁ ልክ ነው። ከጌታችን ሐሳብ በላይ ግን ብታስበልጡት ጣዖት አምልኮ ነው። እግዚአብሔርን መከልከል እንችል ዘንድኛ ማን አይደል ያለው? ማን ተው እንለው ዘንድ እግዚአብሔር በሰራው ስራ በፈጠረው ፍጥረት በሚወደው ውድ በሞተለት ከሞተለት በላይ እናንተ ልትቆሙለት ምን የወደደው አቤት ከሱ ጋር ከመኖር በላይ ምን አለ?
ህሊና ማይመረምረውን ቃል ገልጦ ሊናገረው ስለማይችል ዝም ብቻ ነው የምንለው። የሚበልጥ ደግሞ ወገኖቼ ያ ለደጋግ ክርስቲያኖች የመጽናኛ ቦታቸው ነው። ደግሞ አለው የመጽናኛ ከተማቸው ነው። የማረፊያ ከተማቸው ነው። የመካሻ ከተማቸው ነው። አይ ካስ ልትሉ ነው። አይ ጽናና ልትሉ ነው። አይ ረፍ ልትሉ ነው። ይሄም መጽሐፍ ቅዱስ አብነት እናምጣ። አልዓዛር ናነዌ በሉቃስ ወንጌል ምዕራፍ 16 አታስታውሱ? ምንድነው ያለው? ጻድቁ አባታችን አብርሃም እቅፍ ሲገባ ምንድነው ያለው? እንደው ባክላክልኝ የጣቱን ጫፍ ውሃ ነክቶ እንዲያበርድልኝ ብሎ ሲጠይቀው እንደው ዝርዝር ውስጥ አልገባም እንጂ ያ ጣት እኮ ቁስሎቹን ያከከበት ጣት ነው። ያ ጣት እኮ እንኳን ጣቱን ሊያይ በሙሉ አይኑ እኮ ደሃውን ያላየበት ነው እኮ። አሁንስ ቅርቡ አፍንጫው ስር ሆኖ ያልተመለከተውን ርቆ እኮ ነው የሚመለከተው። እና ምን አለው? ላክልኝ አልዓዛርን አለ። አልዓዛር እንዲህ አለ፣ አብርሃም እንዲህ አለ፣ አንተ በምድር ሳለ መልካም እንደኖርክ አስብ አለውና እርሱ ግን በዚህ ምን ይላል? ጮክ አታውቁት ይሆን? ምን ይላል እሱ? አልዓዛር በአብርሃም እቅፍ በሰማይ ጉባኤ ፊት ምን ይላል? ይጽናናል። ወደ መጽናኛ ቦታቸውን የሸኘናቸው እርፍ ወደሚሉበት ምን አይነት ቃላት ይገልጻት ይሆንችን መጽናና? እንደዚህ እንደ ምድር እንዳታዩ። እሱ በዚህ ይጽናናል፣ አንተም ትሰቃያለህ እኮ ነው። የመጽናኛ ስፍራችን የመጽናኛ ቦታችን የማረፊያ ቦታ። ይሄማ ድካም ነው፣ ደከመን ሌላ ነገር ስላለን እንጂ ድካም ብርቱ ድካም። እሱ በዚህ ይጽናናል። ቃለ አብ በዚያ በሰማይ ጉባኤ ፊት ምን ይላል? ታምናላችሁ አታምኑ? ታምናላችሁ አታምኑ? በመጽናኛና በእረፍት ቦታ ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና አይደል የሚለው። የማረፊያ ቦታውን ማን ሊነፍገው ይችላል? ያገለገለው አደግድጎ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ቅዱሳንን ስላገለገላችሁ አሁንም ስለምታገለግሏቸው እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላል ቅዱስ ጳውሎስ። እግዚአብሔር ይረሳዋል? ግሸን ሌላ ቦታ ይረሳዋል? አንዲቷን የማይረሳ አንዲቷን እንዴት እንኳን የማይረሳ እየቆጠረ ዋጋ የሚሰጥ እኮ ነው። እንኳን እንደዚህ ተንከራቶለት፣ እንኳን ጉልምስናውን ለሱ ሰጥቶት፣ እንኳን የልጅነት ጉልበቱን ለሱ ሰውቶለት አይደለም የአንድ ቀኗን እንኳን እግዚአብሔር አይረሳ። የአንድ ቀኗን አይረሳ እና በመጽናናት ነው የሚያርፈው። ጥቅም ነው ጉዳት ነው ታዲያ? ጥቅም ነው ጉዳት ነው? ጥቅም ነው። ክርስቲያኖች ወደ ጥቅም ነው የላክናቸው። የእረፍት ቦታ ጥቅም ነው። የመጽናኛ ቦታ ጥቅም ነው። ከክርስቶስ ጋር መኖር ጥቅም ነው። በመንግስተ ሰማያት መኖር ጥቅም ነው። አሁን እኛ ገና ስለሆነም ይህቺ ነፍስ ፍጹም ሆነች እኮ እንደሚሉ ታውቃላችሁ። ሲያርፉ ደጋግ ክርስቲያኖች ቅዱሳን መስተጋድላን ሲያርፉ ፍጹም ሆነች እኮ ነው የሚባለው። የፍጽምናን ሕይወት አገኘች እኮ ነው የሚባለው። ፍጹም ሆነች፣ ወደዚህ ፍጽምና ገሰገሰች። እንግዲህ ማን ሊያስቆማት ይችላል? የፍቅር እንባ ያለቀሳችሁም ቢሆን የግድ ይሄንን ማሰብ ክርስትና ያስገድዳችኋል። ማመናችሁ ግድ ይላል። ካመናችሁ፣ ከተቀበላችሁ፣ በተቀበላችሁት ከኖራችሁ ቀናት ላላችሁ